የፋኖ ምላሽ በነ ፕሮፌሰር መስፍን አርአያ ሐሳብ ላይ የሚል ማለት ነው። ያው እንግዲህ የፋኖ የህዝብ ግንኙነት ፋኖ ማርሸት ፀሐዩ ነው የመጣው። ፋኖ ማርሸት ፀሐይ ወይም ፀሐዩ መልስ ሰጥቷል። መቼም ማርሸት በጣም ኮሜዲያን ነው እውነት ለመናገር፣ ግን ኮሜዲውን ተውና መልሱን እንስማ። የውሸት የማስመሰልና የስህተት ጥሪ ነው። ምክንያቱም አህመድ ወደ አማራ ክልል አየር ኃይል መካናይዝድ እና እግረኛ ጦር ጭኖ ሲመጣ ለምን ዓላማ እንደመጣ ግልጽ ነው። 27 አካባቢ ዙር የመከላከያ ሰራዊት አባላት አስገብቶ ንጹሃን እየጨፈጨፈ መሰረተ ልማት እያወደመ ያለበት ሁኔታ ነው ያለው። ጦርነቱን ባስቀመጠ ጊዜ ገደብ ባለማጠናቀቁና ያመጣው ኃይልና መሳሪያ እየተማረከ በእጃችን በመግባቱ ምክንያት ተጨማሪ ያለ የሀገሪቱን የካፒታል በጀት ወደ ተተኳሽና የጦር መሳሪያ ቀይሮ ጦርነቱን አሸንፋለሁ በሚል ግምገማ ከአዘርባይጃን መሳሪያ ገዝቶ ሲመጣ 2 መርከብ ተተኳሽ ስለተወሰደ የሚተኩሰው አጥቶ ቁጭ ብሏል። በአንጻሩ እኛ ከዓመት በፊት የጀመርነውን መከላከል ወደ ማጥቃት ቀይረን እና አብይ አህመድ ወራሪ መከላከያ ወዳለበት ካምፕ እየሄድን በየቀኑ እየደመሰስን እየማረክን ተተኳሹን በእጃችን እያስገባን የሚከደውን ወደ ቤተሰቡ እየሸኘን ያለንበት ሁኔታ ነው ያለው። የመከላከያን ኃይል አከርካሪውን መተን የአብይ አህመድን ስርዓት ማጽናት እንደማይችል ከእንግዲህ በኋላ ብልጽግና ስርዓትን መልሶ ለመጠገን ጥረት ማድረግ ማለት አባይ ወንዝን በጭቃ ለመገደብ እንደመሞከር እንደሆነበት ሲያውቅ በእነ መስፍን አርአያ በኩል ድጋሜ አብዮታዊ ዲሞክራሲን ለማስከተል የሚደረግ ጥረት ነው ብለን ነው እኛ የምንወስደው። ማርሸትን ሰምታችሁታል። እንግዲህ የውሸት የማስመሰልና የስህተት ጥሪ ነው ያመጣው። የጦር መሳሪያ ስላለቀበት ነው። እንዲህ አይነት ነገር መንግስት ይዞ የመጣው የጦር መሳሪያ ስላለቀበት ነው። መከላከያው የሚተኩሰው ጥይት አቶ ቁጭ ስላለ ነው። የመከላከያ ኃይልን አከርካሪ ሰብረናል። ከዚህ በኋላ ስርዓቱን መልሶ መጠገን ማለት የአባይን ውሃ በጭቃ መገደብ እንደመሞከር ነው። ስለዚህ የመንግስት ሙከራ በነ መስፍን አርአያ በኩል እንግዲህ ፕሮፌሰር መስፍን አርአያ በኩል እሱ መስፍን አርአያ ስላለ ነው በድጋሚ አብዮታዊ ዲሞክራሲን ለማስቀጠል የሚደረግ ጥረት